አንድ ቀን ሰዎች አንድን ሰው ወደ ኢየሱስ አመጡ። ሰውየው መስማት አልቻለም፣ መናገርም ይከብደው ነበር። ሕይወት ለእሱ በጣም ከብዶት ነበር። በዝምታ ኖረ፣ ብቸኝነት ተሰምቶት ነበር። ኢየሱስ ሰውየውን ወደ ጎን ወሰደው፣ አሳቢነትና ደግነት አሳየው። ኢየሱስ ጆሮዎቹን ዳሰሰ፣ ምላሱን ዳሰሰ። ከዚያም ኢየሱስ ወደ ሰማይ ተመለከተ፣ ጸለየ። ኢየሱስ አንድ ቃል ተናገረ፣ ተከፈት። በዚያ ቅጽበት ሰውየው መስማት ቻለ። ጆሮዎቹ ተከፈቱ፣ ምላሱም ተፈታ። በግልጽ ተናገረ። ሰዎቹም ተደነቁ። ኢየሱስ ሁሉንም ነገር በመልካም ያደርጋል እኮ አሉ። ይህ ታሪክ ኢየሱስ ሕመማችንን እንደሚያይ ያስታውሰናል። በሕይወታችን ውስጥ የተዘጋ መስሎ የሚሰማንን ይረዳል። የተዘጉ በሮች፣ የተዘጉ ልቦች፣ የተዘጉ ተስፋ። ኢየሱስ አይጣድፈንም፣ በዝግታ ያገናኘናል። በዘመኑ ፈውስን ያመጣል። ኢየሱስ ሲናገር ነገሮች ይለወጣሉ። የተዘጋው እንደገና ሊከፈት ይችላል። ለሱ ምንም የማይቻል ነገር የለም። ከእርሱ የተደበቀ ቁስል የለም። ኢየሱስ ዛሬም ድረስ ይፈውሳል። ይህ ታሪክ ካበረታታችሁ ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ አድርጉ።